ነሽ? ምን ነው? ምን ሆነሃል? ምንም። በምንም ነገር ይኛል መጨነቅ? ያው አንዳንድ ጊዜ ሲፈርዱብሽ እንደዚህ እረዳለሁ። ይሄ ፍቅር ባህሪ ነው። ፍቅር እኮ መች አጣሁት? ይሄ ውሳኔ ያጣ የፍቅር ስሜት ነው። በጣም ብታይ በውስጥ የለህና ብስጭት ይመላለስ። እስኪ የራን ፎቶ አሳይ። ቆንጆ ነች፣ ግን ደግሞ ችኩለች። ማለት ተገናኝታችኋል? አግኝቻለሁ። እና ምን አለች? ምንም። እሷም እንዳንተ ያለህ ላይ ነች። ከሁኔታዋ እንደተረዳሁት ግን እንደምትወድ ታስታውቃለች። ታያትላክሽ ስታስመስል። እሱን ከኔ የተሻለ አንተ ታውቃለህ። ግን ደግሞ አንተ ራስህ የራስን ስሜት የምታውቀው አይመስለኝም። ለምን እንደዛ አልሽ? እየወደድካት ለምን እንደማትወዳት? እኔ አልወዳትም ብዬ አላውቅም። እሺ ታዲያ ለምን ይቅርታ አታደርግላትም? ምክንያቱም የትናንትናው ስህተት እንዳልደግሞ እፈራለሁ። ትናንትና እኮ የተሳሳትኩ አንተ አይደለም። የተሳሳተችው እሷ ነች። እሷን ደግሞ ጥፋቷን አምና ይቅርታ አለች። በቃ አንተም ይቅርታ አድርግላትና ራስን ከጭንቀት አውጣ። እውነትሽን እኮ ይቅርታ ማድረግ ለኔም ለሚደረግለትም እረፍት የሚሰጥ ከሆነ ችግር የለም። ይቅርታ አደርግላለሁ። ከዛ ቀስ በቀስ ወደ ድሮ ፍቅራችሁ ትመለሳላችሁ። በትረጊዮን ለምን እቺን ቸከሲደን ወይ ያንላት ወይ ስትል ወይ ነው እኔ ሄድና አንተ ትት ስትላት እኔ በሙድ ጥብ እንደዛ አይነት ስራ ትተናል። አንተ አሰማም እንዴ? እንደዛ ነው። አዎ እንደዛ ዛዙ ቢቀርብ ግን ጥሩ። እሺ ኪስ ውስጥ ስንት አለ? እሱማ ምንም የለም። እና በባዶ ኪስ ነው ፈረው ምን እንዳታጣ ፈርተን። አይ ቢሆንም ግን ይቅርብ። በዛ ላይ ቀጣይ አመት ትምህርት ጀምራለህ አይደል? ኧረ በስ ገና ከስንት ወር በኋላ ትሄዳለህ ወይስ አትሄድም? አይ እኔ ይቅርብ እየሄድኩ እጠብቃለሁ። ፒስ በቃ ትልቁ ሀገራዊ ጥያቄ እዚህ ቦታ ላይ ብቻሽን ምን ትሰሪያለሽ? ብፈልግ አይ ምን ያላንቺ ህይወቴ ባዶ ነበር ቤቴ አው እሷ የኔ ነች እሷ የኔ ነች ውበትና ፍቅሯ ሳይታኝ ሄድ አንተ ሰው ተበልቶ ሊያስበላኝ እንዴ? እኔ የለሁበትም። እኔ ምንም አውቀው ነገር የለም። ስለምንድን ነው ተው? ስለምን አወራው? ስለምን የማውቀው ነገር የለም ምንም። ደሞኛ ማንንም አንሰማም ለማለት አንተ በዚህ ፍጥነት ብቻ በልቻት ነው የመጣሁት እንዳትለኝ። ወይ መብላት እኔ ራሴ ተበልቼ መጣሁ እንጂ ፖሊስ ሆና ጠበቀች። ካራት ትገባችልኝ።
አይደለም። ኪሷ ተገልብጦ ተጠበቀ? አይደለም። እና ምንድን ነው? እያለቀሰች። ማን ሆነ የምታለቅስ? አላውቅም። በቃ አንዷ ጣቢ ካንተ ቀድሞ አጥቧት ነው የሚሆነው። ስልኳ እጇ ላይ ነው ስልህ እና ምን አባቷ የሚያነው አርጋ። እኔ እንጃ ግን በጣም ታሳዝናለች። ኧረ እባክህ አሳዘነች። እና ካሳዘነች የዝን ምናምን ዝላት ይላል። የዝን አሪፍ ሀሳብ ነው አይደል? ቀልኝ ሙድ ይዛል። ይህ ሰውዬማ ታርሞ ሳይሆን ብዙ ነገር ነው ተምሮ የወጣው። የድሩ መዋጮ አይቋረጥ ይካፈል ስልሽ አልሰማም አልሽ። ይኸው ድንኳን አምጥቶ እንኳን ለመትከል አረፈድኩ። ምንድነው? ማጽናኛ። የምን ማጽናኛ? ያንቺ ነው እኔ ደግሞ ምን ሆንኩ? መቼም የሳቅሽ አላገኘሁሽ ነው ወይስ ድንኳን ካልተጣለ ማዘንሽ አይታወቅም? ተስፋ ቁረጭ፣ ድንኳን እንደው አታገኝም። አንድ ሚስጥር ልንገርሽ፣ የኛ ሰፈር እድር ድንኳኖች ለተመረጡ ደጋሽና ለባንክ ቡክ ማስከፈቻ ብቻ ነው የሚከራዩት። ስለዚህ በዚህ እንባሽን ጠረግ አድርጊ። እንደዚህ ሀዘን ማብዛት እኮ ጥሩ አይደለም። በይ በዚህ ደግሞ ፊትሽን ለግለቅ ታጠብ አድርጊ። ታጠብ። ታጠብ። ተመስገን ተመስገን። በዚያው ሜካፕ ተጠቃሚ እንዳልሆንሽ ታወቀ ማለት ነው። ቀና በይ እስኪ። ዛዙ ይባላል። ሄራ ቆንጆ ስም፣ አይጎረብጥ አይለሰልስ። እናቴ ነች ያወጣችልኝ። ዛዙ ትክክለኛው ስም ነው? አዎ ሙሉ ስሜ ዛለው ዙሪያ ይባላል። ከሚንዘላዘልብኝ ዛዙ መባል መርጫለሁ። ጥሩ መፍትሄ ነው። የክፍለ ሀገር ልጅ ነህ? አዎ ያውም የገበሬ። አዲስ አበባ ከመጣሁ 5 አመት ነው። አመቱን እስር ቤት፣ ሌላውን ደግሞ በዙረት ነው ያሳለፍኩት። እስር ቤት ታስረ ነበር? አዎ። ምን አድርገህ? ሰርቄ ነው እንዳልላት ይደብራል። ስለዚህ ማዋሸት አለብኝ። ምን ነው ዝም አልከኝ? ምን አልሽኝ? ምን አድርገህ ነው የታሰርከው? ሰርቄ አንድ ወርቅ ቤት ብቻዬን ገባሁና ዘርፌ ልወጣ ስል የገባሁበት መንገድ በፖሊሶች ተከበበ። ከዛ ምን ነበር ያደረኩት? ከዛ ተደራደርክ? አዎ፣ ግን ድርድሩ ከማን ጋር ነው? ከፖሊሶች ጋር ነው። ከፖሊሶች ጋር ድርድር ይቻላል እንዴ? መንግስትን አላየኸውም ማለት ነው። ይሄ ነገር ፊልም ነው አይደለ? ብዙ ሰዎች ሲያወሩ ሰምቻለሁ። ስለዚህ ዛሬውኑ ነው ማየት የምጀምረው። እና ልሻለሁ ፍቅረኛዬን አንዱ ሲንጋተታት አግኝቼ ፍታ ስለው እምቢ አለኝ። አፍንጫውን በቦክስ ሰበርኩለት፣ ጥርሱን አወለኩለት፣ ከዛ ታሰርኩ። ለፍቅረኛ ብለህ ነው የታሰርከው? ነበር፣ ግን ምን ዋጋ አለው? ከሸቤ ስወጣ ከሱ ጋር ተጋብታ አገኘኋት። ገርማ ፊት እንዳሰጫጭሽ ለምን ለሁሉ በተለይ ደግሞ ለበዳዳና ለዛዙ ግን እኮ ፈታ ያሉ ያራድዬ ልጆች ናቸው። ሊ የተነጋገርነውን እየረሳሽ መሰለኝ። ኧረ አልረሳሁትም። ከረሳሽው ተግብሩ ያላል። እሺ ግን ምን ያህል መሰረቱ አስፈላጊ ነው? በጣም አስፈላጊ። በዳዳና ዋንጉል የሚታመኑ ሰዎች አይደሉ። ነፋስ ቢያቸው ዛዙ ደግሞ ከነሱ የባሰበት ወንፊት ላይ፣ በዛ ላይ ደግሞ የለየለት ሌባ ነው። ከመሳቅና ከመጮት እጅ ግን ተንኮለኛ አይመስልም። ስለማታውቂያቸው ነው።
ለዛ እኮ አታውቂያቸውም አትቅረቢያቸው የሚልሽ። በዳዳ ቀኝ ግራ ማየት አዞሮ ማሰብ የሚባል ነገር አያውቅም። ሁሉንም ነገር ቀጥታ ወደ ጸብ ነው በቃ። እሺ ግን በግዱስ? በግዱ ትንሽ ከበድ ያለ ነው ጸባዩ። ደግ ነው ስትዩ ክፉ ይሆናል፣ አዛኝ ነው ስትዩ ደግሞ የጭካኔን ጥግ ያሳይሻል። የእሱን ወጥ ጸባይ ለማወቅ በጣም ከባድ ነው። ለአንተ ግን ከሁሉም የተሻለ ቦታ ይሰጣል። እሱን ቦታ ለማግኘት ብዙ ለፍቻለሁ። ባይሆን እሱን ግን ቅረቢ። እንዴ ለምን? ምን ችግር አለ? አይ ገና የመጀመሪያ ቀን ነው ሰላም ስለ የፈራሁት። ምክንያት አላውቅም፣ ዝም ብሎ የሚከብድ ነገር አለ። የፈለገ ጨካኝ ቢሆን ወንድ ላይ ነው እንጂ ሴት ላይ እጁን ያነሳል። ሲጀመር አጠገቡ ባልደርስስ ርቀቴን ጠብቄ መኖር ነው። አውቀሽ ነው የምታዝጊ? ከተነቃ ይቀራል። ለማንኛውም አታስብ፣ አኮራለሁ። እና በቅርቡ ተመላሽ ነኝ እያልሽኝ ነው? አዎ የመጣሁበትን ሁኔታ ጨርሼ። የመጣሽበት ጉዳይ ምን ነበር? የቤተሰብ ጉዳይ ነው። ውርስ ነው አይደል? አይደለም። በቃ አንቺ ለምባ ቅርብ ነሽ፣ ለለቅሶ ነው የመጣሽው። በቃ በጭራሽ በቃ ከዚህ በላይ አልገምትም። ፍቅረኛዬን ይቅርታ ለመጠየቅ ነው የመጣሁት። ከደስ ያዚህ ድረስ ፍቅረኛሽን ለመጠየቅ ነው የመጣሽው? ጤነኛ ነሽ ግን አይደል? ፈጣሪ ይመስገን በጣም ደህና ነኝ። እኔ ግን አይመስለኝም። ለምን? ምክንያቱም ይቅርታ ለመጠየቅ አንድ ስልክ ብቻ በቂ ነው። ትንሽ አበዛሁት አይደል? በጣም። አንተ ለፍቅረኛ ብለህ ተደባድበህ እንደታሰርከው እኔ ለፍቅር ብዬ እቺ መንገድ ብመጣ ምን ችግር አለ? የኔ ዋጋ መክፈል ግን መጨረሻው አላማረ። ያው እሱ እንደመጣበት መንገድ ይወሰናል። አወሳሰብሽብኝ። ባይገባኝም ግን ዝም ብለሽ ግቢልኝ። Sorry, the number you dialed cannot be reached at this time. Please redial later. ይቺ ገገማ ጭራሽ ስልኳን ዘጋችሁ? ይቅርታ፣ የደወላቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው ደውሉ። አይ በግዱ ካልጠፋች ሴት ከዚህ ፍቅር ይዛል። ምን አይነት ሰው ነው በእናትህ? ሳሜ እንሂዳ። እሺ ወዴት ነው? እኔ እና እሱ የምንሄድበት ቦታ አለ። የት? አንቺ አይመለከትሽም ፌንታ። እነ በዳዳ ጋር ደውይላቸው እሺ፣ ከእነሱ ጋር ሁኚ። እሺ አይመለከትሽም። ልክ እንደ ስሙ ግዳጅ የሆነ ሰውዬ። ምን ሆነ ነው ስልክ ማታነሱ? ደውለ ነበር? አዎ ደውለ ነበር። በእናትህ አላዩት። በሰላም ነው የጠፋው? በሰላም። ምን አዲስ ነገር አለ? ምንም፣ ሁሉም እንደነበረ። ከኢራን ጋር ያለ ጉዳይ እንዴት እያረከ ነው? ተዋት እባክህ። እሷ ተዋት ማለት ምንም ግልጽ ፍላጎቷ እየገባኝ አይደለም። የራስህንስ ግልጽ ፍላጎት አወቅ? አልዋሽም፣ አላወኩትም። እሱ ምን ነው ታውቃለህ? ሁለታችሁም ተመሳሳይ ናችሁ። ምን? እኔና እሷ? በጭራሽ። ቢያንስ እኔ ወደ ሌላ ሴት አልጠጉምሽ። ግድ የላችሁም። ይለ
ተቀምጣችሁ ተነጋገሩበት ተገናኝታችሁ። እኔም እሱን ነው እያሰብኩ ያለሁት። ይልቅ የኔ ጉዳይ ተሆነ የአንተስ ጉዳይ እንዴት እየሆነ ነው? የኔ ጉዳይ እንኳን በጣም አስቸጋሪ ነው። እሷ ፍቅረኛ እንደሌላት ትነግረኛለች። ሚስጥር ደግሞ ባሏ አሁን መጥቶ አናግሮኝ ደምናም ትለኛለች። ብቻ የሆነ ማለት ያልሆነ ነገር አለ። ልክ ማይሆን ከመሰረት አይደለም ለምን አትወው? ለተቀማጭ ሰማይ ቅርቡ ነው አሉ ጋይ ሰብስቤ። እንዲህ ቀላል ቢሆንልኝማ በምን እድል ያ ከበግዱ ጋር ሰፋጣ በጭራሽ አያዋጣም። አልገባህም? ቆይ በግዱ ማን ነው የሚለው? ካልሆነ እኮ ሁሉም ነገር ቀላል ነው የሚሆነው። ማለት ምን ነው ቀላል? ለፖሊስ ማስያዙ ነው። አንተ ጥሩ ቀለኝ ወጥቶ ይለ እንዴ በእናት ለፖሊስ አረጁ ሹፉማጓ ምን እሺ ሳቋ ያምር በጣም ማጫናተ ከወርሳ ጾናስ ለምን ነው እያንዳችሁ ደስ ይለኛል። በዚህ ፈገግታሽ ሞት ኩልሽ ቢልስ ምንድነው? ምን ነው አንቺ ሳይጠሩሽ አቤት ማንጣሽ? ምን ነው ደበረ? አረ በጭራሽ ነው ቤት ያምሽባ። ምንድነው የምትለው አንተ? ያው እሱ ለማለት የፈለገው ለዚች ቆንጆ ጥላውን ሽባት አረ የርጎ ዝምባት ሆኜ ነው ያለሽ። አረ ያልኩት ይሄና ይሄ ነው። ምን ነው የደበረሽ ትመስያለሽ? ይገናኛለን። እሷ የኔ ነች እሷ የኔ ነች ውበትና ፍቅሯ አሳይታኝ ሄደች እሷ የኔ ነች። እዚህ ጋር እንጠብቃት መሰለኝ። ግን ሰው አይበዛማ እዚህ አካባቢ? ከሌሎቹ መንገዶች ይሄኛው የተሻለ ነው። አሪፍ ዘና በል። በቃ ስራ እንደሚያወራት አድርገህ አስበው። እምልህ ካልሆነ በረከት እንደውለት እንዴ? አረ በግዱ አንተ እያለ እዚህ ውስጥ በረከት ምን ይሰራል? እንደምታሳካው ስለምተማመንብህ እኮ ነው። ለነገሩ ልክ ነው። እባክህ ሰው ማስቸገር አያስፈልግም። እኔ ራሴ ያሳካዋለሁ። ትክክል ታሳካዋለህ። እንሂድ በቃ። እስኪ ትንሽ ከፍ በል ወደ ላይ። እሺ ከተናጋሪው ተርጓሚው ቆየትም ታውቂያቸው። በረከትን የሚያሽከረክሩት እኮ እነዚህ ናቸው። ኧረ እባክሽ እነዚህ ነው ታዲያ በርበሬ ያጠኑኝ ምናምን ሲል ነበር። እነዚህ ብቻ መስሎሽ ነው? አለቃቸውን ብታዩ በጣም አስፈሪና ጨካኝ። ወይኔ እነዚህንማ መራቅ ነው ያለብን። ነኝ አለቃቸው ሰራላችኋል። የሆነ ሀሳብ መጣ። ምን አይነት? ያ ጠርብ ፋራ አይኗችን ላይ አርፏል። እናማ ለምን አንጫወትበት? አይ ግን ምን ችግር አለው? ይሄ በእናትሽ እሺ በይ። ያ ትቢቱን ለማብረድ ብቻ እኮ በእናትሽ። አይ ይቅርብኝ ደግሞ። እሺ ለኔና ለቤኪ ስትይ ሚስ እሺ እኔ ቤኪን አፈቅረዋለሁ ማለት እሺ በቃ እሱን እንድረዳው ግዢ። አፈነዳሽ? ወይኔ የት አባቱ ፍቅርን እስከ መቼ መደበቅ ይቻላል? እኔም አልቻልኩም። አፈልገኝ ነበር እኮ። ዛሬ ደግሞ እንዴት አባቷን ያማርባት። በቃ ይሄንን ነው የምትላት? እና ምን ልበላት? ያን ሁላ ነገር ተነጋግረን ምን ተባብለን ነበር? ወይኔ እሺ በድጋሚ እነግርሃለሁ። ትሄዳለህ፣ ሰላም ትላታለህ፣ ብዙ ጊዜ ስታያት እንደነበረ ትነግራታለህ፣ ልታወራት እንዳሰብክ ትነግራታለህ።
ነገር ግን ቢደብራትስ ብለህ እንደተውካት ትነግራታለህ? እርግጠኛ ነኝ ኧረ ችግር የለውም ትልሃለች። ከዛ ለማንኛውም ብለህ ስልኳን በዝምታ ትሰጣታለህ። አበቃ። እንደዛ ነው እንዴ? እሱንም አስታወስኩ። እሺ ግባ ሂድ። እሺ በጥፊ ብታገነትረው ጥሩ ነበር። ቆይ በምንድን ተዋወቃችሁት? የበረከት ጓደኛ ነች። ጓደኛ ማለት ፍቅረኛ? እኔ ምን አውቃለሁ? ምንም ያናደድ ነገር ተናገርኩ ነው እንደሚያበሳጨው። ጓንጉል አይ ጋካ ደብስን ተተረ ደነገጥክ እንዴ? አልደነገጥኩም። ወስኑ ከተረዳ ከንሰስ ጋር ነቀልደኛ ቢሪ ምን ሆኖ ነው? ቆነች ከስ ጋር ተጥሏል ቦኑ። ኧረ እባክህ የፉንቃ ምናምን ጭዌ ነው እንዴ? እና ራሱን ጠይቅ። ምንድን ነው? ቤቷ ልደርስ እኮ ነው። ጠጋ ብላ አውራት እንጂ። ስማ ግን አረ ነገ እናድርገው በእናትህ። አረ በግዱ ቆፍጠን በል። እሺ ዛሬ አውርታት ስልኳን ከተቀበልካት በፈለግከው ሰዓት መደወል ትችላለህ። አንተ ደግሞ አሪፍ ሀሳብ ነው። እሺ ምን ልበላት? እኔ የምለውን በል። እሺ ሰላም። አንተ ሰላም አይደለም ስሟ አለም ነው። ጮክ አለም። ጉድ ፈላ የኔ ቆንጆ ቆንጆ። እሺ ከዛ አንተ ደህና ነኝ። ስልክ ላይ ነው። አዎ አይ አለም ነው እንዴ ስምሽ? አዎ የሆነ ቦታ አውቃለሁ ልበል? እኔን? አይ ኧረ አታውቂኝም። እርግጠኛ ነህ? አዎ አይ ምናልባት በዚህ ሰፈር ስለምመላለስ እንደዛ ሊሆን ይችላል። በቃ ሰላም። አሜን ሰላም። ለዚህ ነበር የፈለኩሽ። እንዴ ስልክን ከተገኘው ከሌባ ላይ ማለቴ ሌባ ሰርቆሽ አንቺ ከዛ እስቲ ኢሊ ምናምን ብሎ ሲያመጣው ያንቺ መሆኑን ስረዳ መጣሁሽ። በጣም ነው የማመሰግነሽ። ከዚህ ስልክ የተገኘ የታገኘ ከሰው ላይ ነገር ተበላሸ። ተቀቦነ ምን ነው ስለተመለሰልህ ደበረ እንዴ? ኧረ አይደብረውም። ላይም ደብረዋል። ሲያዩት ግን አይመስልም። እቺን ሞመንት ነበር አስጠብቄ ነበር። እኔ እኮ አልቀምርኩ። እናመሰግናለን። አዲስ አበባ ውስጥ በዚህ ጊዜ እንደዚህ አይነት ሰው ነው ብዬ አስቤ አላውቅም ነበር። በጣም እንጂ። አንተ ግን ለምን ሲሆን እንደሰበርከው አልገባኝም። በነግርሽም አይጠቅምሽ።
መጣውልሽ ቆንጆ ያላንቺ ህይወቴ ባዶ ነበር ቤቴ እሷ የኔ ነች እሷ የኔ ነች ውበትና ፍቅሯ አሳይታኝ ሄደች እሷ የኔ ነች እሷ የኔ ነች ውበትና ፍቅሯ አሳይታኝ ሄደች ያው ካለሷ ፍቅር ልቤን ፈጽሞ ማይሰራ ጭንቀትና ሀሳብ እዩ ይዞኛል ናፍቆቷ እስኪ እናንተን ከሰማችን ነገሯ ታደራ ምንድነው ሁሉ ኩራት ይህ ሁሉ ጥገራ ስሜት ከልንገርሽ አንድ ጊዜ በዚያው ጠፍቶ ውለታውን ረስቶታል ሁሉም ትቶ ፍቅርም ነበር የተሰራው ከልቦ ነው በብሮን እንዴ ዘንድሮ ተቀይሮ በብሮን እንዴ ዘንድሮ ተቀይሮ በብሮን እንዴ ዘንድሮ ተቀይሮ እሷ የኔ ነች ውበትና ፍቅሯ አሳይታኝ ሄደች